ጠጥቷል። ምንም እኮ የሚያስደንቅ ነገር የለም። ምን በላ ምን ጠጣ? አብርሃም ያቀረበለትን በልቷል፣ ጠጥቷል። አንተ ቅድም ያልከው ማለት ነው። ምንም የሚያስደንቅ ነገር እኮ የለም። ድገማ አንዴ። ምን ጠጣ? ምን በልቷል ነው የምትለው አንተ? ንገረኝ፣ እኔ አውልሃለሁ። ምንም ችግር እኮ የለም። ይሄ እኮ ለክርስቲያኖች ቀላል ነገር ነው። በጣም ቀላል፣ በጣም ሲምፕል የሆነ ነገር ነው የምታወራው። አንተ ነህ እያከበርክ ያለው። አንተ ነህ እያከበርክ ያለው። ፖለቲካ አትስራ። ኖ ምንም ለፖለቲካ ጊዜ አልሰጥህም። አሁን ላብራራልህ፣ አድምጠኝ። ተስማምቻለሁ እኮ በልቷል የሚለውን ፖለቲካ ተውና በልቷል የሚለውን ተስማምቻለሁ። አሁን ላስረዳ፣ አድምጥ። እንደ ዕውቀት በዕውቀት የምታወራ ከሆነ ዲነችና መልስልኝ። ፖለቲካውን ተውና በዕውቀት የምታወራ ከሆነ እንዴ ሞትላገ ንገረኝና አውልሃለሁ ስላልከኝ ደግመህ አውበለኝ ወይም መልስልኝ ደግመህ። እግዚአብሔር አምላክ ጠላ ጠጥቷል? አብኪ ፎቶን አሳየኝ። እግዚአብሔር አምላክ ስትል ምን ማለት ነው? አሁን እግዚአብሔር አምላክ እያልክ ያለው አንተ እኮ በመለኮቱ እያሰብክ ነው። በስጋ ተገልጦ ሰው ሆኖ በምሳሌ መጥቷል አይደል እንዴ? ስለዚህ ሰው ሆኖ በአብርሃም ቤት ስለተገለጠ በሰውነቱ ነው ያንን ያደረገው፣ ወይም በምሳሌው በተገለጠበት መልኩ ማለት ነው። ምን ጠጣ? አብርሃም ያቀረበለት ምንድን ነው ያልከው? ጠላ። እሺ አዎ ይሁን። ምን ልትሆን ነው? ምን አደረገ? ምን አልከኝ? ጠላ ምን አደረገ? ጠጥቷል አይደል? ጠላ አዎ ጠጥቷል እኮ ጠጥቷል። ምንድነው እንትን የምትለው? ፖለቲካህን ተው ኢምራን። ህፃናት ትሁን ሌላ ነገር ተውና አንተ ጠጣለህ። ጠላ ጠይቀው እስኪ እፎይታ ጠላ ትጠጣለህ አንተ? ዝም ብለህ እንደዚህ በየቦታው ጠላ ትጠጣለህ? አረቄ ምናምን እንደዚህ መጠጥ ጠላ ትጠጣለህ? ለምሳሌ አባ ገብረ ኪዳን እኔ ሰው ነኝ እኮ አባ ገብረ ኪዳን አልጠጣም ብለው ተናግረዋል። አባ ገብረ ኪዳን አልጠጣም። ወደ ሌላ ነገር አትሂድ ነው። አሁን በደንብ ላስረዳህ እኮ ነው። አሁን ሙስሊሞች መልስ ትሰማላችሁ፣ ኢምራን እንዴት እንደሚቀጥፍ ማለት ነው። አሁን አድምጠኝ፣ ሌላ ነገር ውስጥ አትግባ። አሁን ሌላ ነገር ውስጥ አትግባ። ተስማመትኩ አይደል? ደንግጥ እንደፈለከ ነበር። ወይ ፎይታዬ ምንም ባታወራ ይሻላል ነበር። ያላችሁ ሰዎች እንድታዳምጡ ነው። ፖለቲካ አይሰራም። ፖለቲካ አይሰራም። አሁን አድምጡ። ቆይ ተረጋጋ። እንደዚህ አይደለም። እንደዚህማ አይሆንም። እንደዚህ አውርተህ ምናምንማ ሊብራራ ሲባል አትጩሁ። ሊብራራ ሲባል አትጩሁ። ሚውት አድርግ። የተከበርክ ሰው አንድ አፍታ ሚውት አድርግ። ቆይ አዎ ምን እንደሆነ ታውቃላችሁ? ኢምራን እኔ አሁን ከረጅም ጊዜ እያዳመጥን ነው። አንተ ውሸታም ቀበርጥሴ ምናምን ተባለ። ምንድን ነው የተናገረው? መጠጥ ጠጥቷል አለ። ከመጠጥም ጠላ ጠጥቷል አለ። ከዛ ዳቦም የሆነ ነገርም ቀማምሷል ብሎ አስቀመጠ። አይ ውሸት ነው ምናምን ሲባል ነበረ። ጀግናው እፎይታ መጣና አዎ ጠጥቷል ጠላ። ይሄ ጠላ ጠጥቷል አዎ። ስለዚህ ጠላ ጠጥቷል ከተባለ በጣም አስቸጋሪ ነው ማለት ነው። አባ ገብረ ኪዳን እንኳን ተሽለው እኔ ጠላ አልጠጣም በየመንገዱ ጠላ የምጠጡ ምናምን ብለው ተሰብኳል። እሳቸው ማለት ነው። አንተ ጠጣለህ ወይ ስለው እሱ ራሱ እጠጣለሁ ማለት አቡበከር ኢየሱስን እንጠጣለን። ለዚህ ነው እናንተ ኢየሱስን ተሰድባላችሁ። ችግራችሁ እኮ አትሰሙም፣ ማዳመጥ አትፈልጉም፣ እንዲብራራ አትፈልጉም። እንዲብራራ አትፈልጉም። እንዴት ነው ታዲያ የምንረዳዳው ወገን? እንረዳዳ ከተባለ ቆይ እያብራራህ ያለው ያልጠየቅነውን ጥያቄ ነው። ስለዚህ ደግሞ ጥያቄያችን መልስ እኮ ላብራራልህ እኮ ነው። ምን አድርግ መሰለህ እንድንግባባ ወገኔ፣ አንድ የሚያስማማ ሀሳቡ ምንድን ነው? መጀመሪያ እግዚአብሔር አምላክህ የጠጣውን ነገሮች ንገረንና ከዛ በኋላ ሚውት አድርገን እናዳምጣለን። አየህ? እሺ አንተ ጠጥቷል ስትል ቆይ ኢምራን አንድ ጊዜ ጥያቄህ ራሱ ትክክል ስላልሆነ ማለት ነው። ጠጥቷል ስትል በምኑ ነው? ምን ሆኖ ተገልጦ ነው ጠጥቷል የተባለው የሚለው ነገር በደንብ ማስመር አለብን። በደንብ ሰው ሆኖ እሺ አምላክህ እግዚአብሔር ሶስት አካላት ያለው እግዚአብሔር አብርሃም ቤት ሰው ሆኖ ተገልጦ ጠላ ጠጥቷል? አስካሪ መጠጥ ጠጥቷል? በጣም ጥሩ። ሰው ሆኖ ተገልጦ ስላልክ ትክክል ብለሃል። አዎ ምን አድርጓል? ምንም ኮሜንት የሚባል ነገር እኮ የለም። አዎ አድርጓል። እሺ ምን ይሁን? እሺ አሁን እኔ ላውራ። እሺ እኔ አሁን ላውራ። በጣም ቴንኪዩ። አሁን ወደ ቅድም አቡነ ገብረ መንፈስ ቅዱስ ራቁታቸውን ናቸው ብለህ የቀጠፍከውን መልስልኝ። ቅድሙ ቦታ እንዴት መጽሐፍ ላይ እንደምትቀጥፍ ላሳይ እኮ ልመለስ ነው። አይ በዚሁ ስለ ስላሴ ስላወራ
ይታርግና ማለት ነው። ይሄን ላወራበትና ከዛ በኋላ አምላክ በዚሁ ነው የሚሄድልህ። ቅጥፈትህን አሳይቼ በዚሁ ነው የሚሄድልህ። አንድ ላይ ስለ ሥላሴ አውርተሃል አይደለ? ስለ አብርሃምና ስለ አብርሃም ምንድነው ይቅርታ፣ ስለ አቡነ ገብረ መንፈስ ቅዱስና ስለ ሥላሴ አውርተሃል። በዚያው ነው የሚሄድልህ፣ ቅጥፈትን እያሳየውልህ ማለት ነው። ጆሮዬን እባክህ ጆሮዬን ሞባይልን ካፋህ አርቀው፣ ገባበት እኮ ድምጽህ ይጮሃል። በአላህ እባክህን ብያለሁ፣ በጉልበት አምላክ ሞባይልን አርቅልኝ። እኔ ጆሮዬን እያመመኝ ያለው አርቅ። አንደኛ። ሁለተኛ አሁን ፖይንታችን አምላክህ እግዚአብሔር ጠላ እንደጠጣ አስካሪ መጠጥ እንደጠጣ ነው። እሱን ጨርስልኝና ከዛ በኋላ ደግሞ አምላክህ እንደታዘለ ደግሞ ጻድቁ አባታችን ገብረ አቡነ መንፈስ ቅዱስ አምላክህ እንዳዘሉ እናወራለን። ግን መጀመሪያ እዚህ ጋር ሐሳብ ካለ ሐሳብ ተናገር፣ ካልሆነ ኦኬ። እሺ እኮ እዚህ ላይ እኮ ያነሳው አንተ ኦሪት ዘፍጥረት ምዕራፍ 18 ላይ እግዚአብሔር ለአብርሃም ተገለጠለት ይላል። ሲገለጥለትም አብርሃም አይኑን አንስቶ ቀና አድርጎ 3 ሰዎችን አየ ነው የሚለው። ስለዚህ እግዚአብሔር የተገለጠው ለሰው ልጅ በምሳሌ በሰው አምሳል ነው ለአብርሃም ሲገለጥለት የተገለጠው። ስለዚህ እንደ ሰው ታይቷል፣ እንደ ሰው ደግሞ ነገር ሁሉ አድርጓል። አምላክ በሰው አምሳል ስለተገለጠ ይሰማል። ስለዚህ በሰው አምሳል ስለተገለጠ እንደ ሰው ነው፣ ሰው የሚያደርገውን ሁሉ አድርጓል ማለት ነው። ምንም እንትን የሚል ነገር ነው። ለኛ ለክርስቲያኖች አይጸነንም አይከብደንም ይሄ ነገር። ለምን ቀጥታ አምላክ በመለኮትነቱ አይደለም ጠጣ የተባለው፣ ወይም ደግሞ እንደዚህ ያደረገ ሰው ሆኖ ታየ የተባለው በመለኮትነቱ ሳይሆን ቲፖሎጂካሊ እግዚአብሔር ይሄንን መስሎ መጣ ነው። ሰው መስሎ መጣ፣ በአብርሃም ቤት ተገለጠ፣ ለአብርሃም ሰው ሆኖ ታየው ነው። ይሄ ማለት እግዚአብሔር ሰው ነው ማለት አይደለም። ስለዚህ እንደዛ ሁሉ ሰው የሚያደርገውን ነገር ያደርጋል። አዎ አድርጓል አለ አብርሃም። አብርሃምም እኮ እንደውም ትርጓሜው ምናልባት ካየህ አንተ ትርጓሜ ማንበብ ችግር አለብህ እንጂ አብርሃምም እንዳዘለው ይሄ ተመሳሳይ ነገር ነው። እግዚአብሔር ለሚወዱት ይገለጥላቸዋል። ይሰማል አይደል? ኢልምራን ምናልባት አለው። ኦኬ እሺ ቴንክ ዩ። ስለዚህ ምንድነው ጌታችን ኢየሱስ ክርስቶስን በማቴዎስ ወንጌል ምዕራፍ 5 ልበ ንጹሃን ብፁዓን ናቸው እግዚአብሔርን ያዩታል ተብሏል። ያዩታል ማለት ምን ማለት ነው? እግዚአብሔር ራሱን ለወዳጆቹ በሚችሉበት መጠን ይገለጣል፣ በተለያየ መልክ ማለት ነው። እግዚአብሔር ራሱን በተለያየ መልክ ይገልጣል። ለምሳሌ ለአብርሃም ምንድነው? ለአብርሃም በሰው መልክ ሲገለጥለት፣ ለሙሴ ግን በሌላ መልክ ነው የተገለጠለት እኮ። አይ አብራራ ስላልከኝ ነው ላሳጥረው። እሺ ጥሩ ኦኬ። ይቅርታ ብራዘር፣ ሰዓት ይዞ 2 ደቂቃ ሞላ ፕሊዝ። ፍትሃዊ ነው። 2 ደቂቃ ደግሞ እንኳን እንደማ አስወራኝ አላልከኝም ኢምራን፣ 2 ደቂቃ አላልከኝም። ምናልባት አልሰማሁም። ምናልባት እኔ ኖ ቆይ ኢምራን፣ በእውነት 2 ደቂቃ ካወራ ከዚህ በላይ ምን ፈለክ? ልጨምርልህ? እሺ ልጨምርልህ ደቂቃ እኮ አይደለም የጠየቅኝ ጥያቄ በስነ ስርዓት እንዳብራራ አድርገኛ። ታዲያ ከርዕስ ወጣሁ። ለምን ከርዕስ መች ወጣው? እግዚአብሔር የሚገለጥበትን መንገድ እኮ ነው እየነገርኩ ያለሁት እኔ። ሰው ሆኖ ተገልጧል ነው በልዩ ልዩ መልክ። እሺ አመሰግናለሁ። በልዩ መልክ ተገልጧል። ለአብርሃም ሰው ሆኖ ተገልጧል። ለሙሴ በልዩ መልክ ደግሞ በእሳት አምሳል ተገልጦለታል። ለኢሳይያስ በንጉስ አምሳል ተገልጦለታል። ይሄ የታወቀ ነው። እንደገና በዮርዳኖስ ደግሞ በእርግብ አምሳል በተለያየ መልኩ እግዚአብሔር በተለያየ መልክ ይገለጣል። ለእስራኤል በደመና መልክ ይገለጣል። ይሄ ማለት ምን ማለት ነው? እግዚአብሔር ለፍጥረቱ ወይም ለሚፈልጉት ሰዎች ራሱን በዚህ አይነት መልኩ ይገልጻል። ይሄ ነው ለአብርሃም የገለጸው። ራሱን ወዳጅ አድርጎ እንደ ሰው ሆኖ፣ ወዳጅ ስለሆነ አምላካችን ከኛ የራቀ ስላልሆነ ራሱን ገለጠልን ማለት ነው። ሰው ሆኖ እንደ ወዳጅ ሆኖ እንደ ባልንጀራ ሆኖ ቀርቦ ለአብርሃም ተገልጦ ያንን አንተ ያልከውን ሁሉ አደረገ ማለት ነው። ያ በመለኮቱ በላ ማለት አይደለም፣ በተገለጸበት ማንነቱ ሰው ሆኖ በታየበት። አመሰግናለሁ። አልሐምዱሊላህ አልቋል ትላላችሁ። አንደኛ እስካሁን ያወራሁ በሙሉ ጥቅም አልባ ነው። ለምን? እኔ ስለመገጥ አላወራሁም። ዋና ፖይንቴ አምላክህ አስካሪ መጠጥ እንደጠጣ ነው። እሱንም ደግሞ አጨብጭበህ አምናሃል። በቃ አንተ ጀግና ነህ፣ አድንቄሃለሁ። ቁሜ አጨብጭባለሁ፣ ደግሜ አጨበጭባለሁ። ወላሂ የቀለድኩ አይደለም፣ ቁም ነገር። አምላክህ አስካሪ መጠጥ እንደጠጣ አምናሃል። የሚገርመው ነገር ደግሞ መሰላችሁ፣ ተመከቱም እንደሚል አንቺ ፈጥነሽ እንጀራ ወጡን፣ ጥሩን ጠላ፣ መልካሙን ጠጅ አዘጋጂ፣ እኔም የወይን ፍሬዳ አርዳለሁ አላት ይላል። ጠላ ካዘጋጀ በኋላ ስላሴዎች የሚያደርጉ ተመከቱ፣ ቀርቶ አቀረበላቸው። እስኪ ጠግቡ ድረስ በሉ ጠጡ ይላል። እስኪ ጠግቡ ድረስ አምላክ ሲጋት ነበር። አስካሪ መጠጥ ማለት እስኪ ጠግብ ድረስ
ቢላህ አለይኩም አስካሪ መጠጥ የሚጠጣ አምላክ በጣም እኮ ነው የሚገርመው። ቅድም አቡኪ እንዳላችሁ ታላቅ አባቶች ራሱ የቤተ ክርስቲያን አባቶች ጠላን እንጸየፈዋለን አንጠጣም ብለዋል። ግን እግዚአብሔር ደግሞ ይጠጣል። ይሄን ያለው አሁን ግን የመጨረሻ አንድ ጥያቄ አለኝ። የመጨረሻ ጥያቄ ምንድን ነው? አልጨረስንም። ኢምራን አትቅጠፍ ፕሊስ። እየቀጠፍክ ያለኸው አንተ ነህ። 3 ደቂቃ ወጥተህ እየቀጠፍከው አንተ ነህ። አሁን ይሄን ጥያቄ ትመልሳለህ። ወደድክም ጠላህም ካልመለስክ ባልኩት ነገር እየቀጠፍክ ነው። ከዚህ ባል ነው። ይሄን ጥያቄ መልስ። አምላክ እግዚአብሔር የጠጣው ጠላና የበላው እንጀራ በምን ወጣ? መልስልኝ። አሁን አስወረዳለሁ የምትለው ነገር ሌላ ወሬ ካለ ተወርዳለህ። 3 ደቂቃ እዛ መጽሐፍ ላይ የቀጠፍከውን ጋ አዳምጠን። አሁን ይጠይቅ መልስልሃለሁ። ይሄንን መልሳለሁ፣ ችግር የለው። እዛ መጽሐፍ ላይ ግን የቀጠፍከውን መልስና ከዛ እንቀጥላለን። ችግር የለው። ይሄን ጥያቄ መጀመሪያ መልስ። በስነ ስርዓት ኦኬ። አዎ ይሄን ጥያቄ መልስ። እግዚአብሔር አምላክህ የበላውን እንጀራና ኮሜንት ረፉ የበላውን እንጀራ የጠጣውን ጠጅ በምን ወጣ? በምን አስወጣው? እኮ ሰው አይደለም አንተ በላና ወጣ የምትለው እኮ አይደለም። የት አገኘው? በላና ወጣ የሚለውን ነገር ወጣ የሚለውን ከየት አገኘው እኮ? እስኪጠግብ በላ እኮ በላ፣ ግን ወጣ የሚለውን ከየት አገኘው? ማስረጃ ስጠኝ። ወጣ የሚለውን ነገር ከየት አገኘው? እንደ ራስህ ነው እንደ ፈጣሪ የምታስበው? በላና ወጣ ትላለህ እንደ እንዳንተ አካል እኮ አይደለም። በአፉ ገብቷል። እግዚአብሔር በአፉ ጠላ ገብቷል። በአፉ የገባው ጠላ በምን ወጣ? ንገረኝ አንተ። አንተ ሰው አይደለም እኮ እግዚአብሔር። ማይ ብራዘር ሰው አንተ ትበላለህ ይወጣል። አንተ እግዚአብሔር ሰው አይደለም። እንደ ራስህ አታስበው። እንደ ራስህ አድርገህ ችግራችሁ እኮ ነው። ችግራችሁ ሆድ ምንድነው? ሆድ ምንድነው? ማይ ብራዘር ለእግዚአብሔር ሆድ ምንድነው? እሺ አንዴ ፕሊስ፣ ቆይ አንዴ አልገባኝም። ወላሂ እንዲገባኝ ነው። አንዴ እሺ ፕሊስ እባክህ። እግዚአብሔር በላ ጠጣ አይደለ? የበላውን የጠጣው በምን ወጣ? አልወጣም ካይተም አልወጣም በለኝ። በቃ ኦልሬዲ በአፉ ገብቷል። በአፉ ስለገባ መውጣት ምንድነው መውጣት? ለእግዚአብሔር መውጣት ብለህ መተናገርከው ምንድነው መውጣት? አሁን መውጣት የምትለው አንተ እኮ ያኛው ነገር ነው። እግዚአብሔር አለው ያ ነገር ትቼዋለሁ። ጥያቄው ላስተካክልልህና እግዚአብሔር የበላው ምግብና የጠጣው አስካሪ መጠጥ የት ገባ? አልተገለጸም። እሱ በቃ አልተገለጸም። ደስ ይላል። በቃ እናመሰግናለን። አጠቃሉትን አቡኪ ከዛ እንቀጥላለን። በኋላ ትገባለች። በኋላ ትገባለህ፣ አታስብ። ቀጥል አቡኪ። በጣም አስቸጋሪ ነገር ነው እንግዲህ ሐቂቃው ማለት ነው። በጣም አስቸጋሪ ነገር ነው። በዚህ ያህል ደረጃ ለአምላካቸው የሚሰጡት ክብር፣ ለአምላካቸው የሚሰጡት ቦታ እንደው የቆሎ ጓደኛ አድርገውታል ማለት ይቻላል። በዚህ ያህል ደረጃ አምላክ ምክንያቱም ወይኔ ብርጭቆ ሰበርኩኝ። ቀጥለ ኢምራን እስቲ። ይሄ እንኳን ብርጭቆ ሌላም ነገር ያሰብራል። እሺ ያ ጀማዓተል ኸይር ፖይንቱ ወይኔ ደግሞ እቺ ብርጭቆ አትመስለኝ። አታስብ እኮ ነው ያልታለክ የኔም ሸራፋ ናት። እሺ ያ ጀማዓተል ኸይር በቃ ዋናው ፖይንት አይታችኋል። ይሄን ያላችሁ ወገኖቻችን አምላክ ብለው ሲያመልኩ የነበረው አካል እንዳመነ ቃል በቃል ስድብ እባካችሁ ስድብ አይመሰላችሁ። በአላህ ብያችኋለሁ። ያው መጽሐፉ ላይ ያለው። እሺ ትንሿ ሰላም ማርያም ትቀድማለች። ማርያም ሰላም ብያለሁ። ማርያም ምናልባት ያው ነው ሁለቱም የሆነ። እሺ ማርያም ይሰማሻል ወይም የማርያም ይሰማል እያልከኝ ነው? ኦኬ እሺ መሰለኝ። ኦኬ እሺ የምሰማ ከሆነ ከየት ቤተ እምነት ነሽ ወገናችን? ማርያም የት ቤተ እምነት ነሽ? ኦርቶዶክስ ነሽ። ኦኬ ፈርስት ኦፍ ኦል ያው ስነ ስርዓት ያለሽ ሴት ነሽ። ቅድም ጀምሮ ታገሰሽ እያዳመሽ ነበርና ስለዚህ ረጋ ብለን ብናወራ ለተመልካቹ ጥሩ ይሆናል። እሺ ኦፍ ኮርስ ችግር የለም። ኦኬ ዳስ ኩል። እሺ ከመጀመሪያው ሐሳብ እንነሳና የማርያም አምላክ ይበላል ብለሽ ታስቢያለሽ? አምላክ ይበላል እንደ ቆሎ?
ኦኬ እኔ ለሱ ፓርት አልነበረም የገባሁት። it was for የአልኮሉን ልመልስ ነበረ cuz ያኛው ማነው እፎይ I think መልሶልህ ነበር ግን የአልኮሉን ፓርት አልመለሰም እና የዛ ታረጉ ስላላችሁ መመለስ አልችልም። ስለሱ ካወራኝ ስለ ገድል ማውራት ስላለብኝ ለሱ መመለስ አልችልም። it's okay like ለሁሉም ነገር መልስ ሊኖር አይገባም from Kani I'm saying Kani ግን የአልኮሉን ግን I can answer if you still will like ልትሰማኝ if you're willing to listen to me እንትላሉ sorry አማርኛ እንትን ስለብኝ can I answer የእንትኑን የአልኮሉ ፓርት እሱ ነው ያልተመለሰም አልመለሰውም ያኛው what's his name የተመለሰው ጥያቄ አንድ ጥያቄ ነው። እሱ ምንድነው ኃያሉ እግዚአብሔር በመጽሐፉ መሰረት ምግብ እንደበላ የተመለሰው እሱ ተመልሶልኛል። አልክድም ተመልሷል። አዎ ምግብ ይበላል ሆኖ መጥቶ በልቷ ብሎኛል። ይሄን አልኮል አስካሪ ነው ስትል በእኛ በኦርቶዶክስ ሪሊጅን we're not forbidden አይደለንም ከአልኮል ከመጠጣት ስካር ነው እንጂ ክልክል አልኮሆል እንጠጣለን። ቄሶቹም ያው they have difference in beliefs ግን መጽሐፍ ቅዱስ ላይ ካየነው ሲራክ 31:27 I don't know it's the English verse አማርኛው I'm not sure ብቻ እዛ ላይ ያው wine is like life to men ይላል like if you take it in moderation like ለሆድ በሽታም ለምንም ጥሩ እንደሆነ ነው እና ለኛም ያሳፍር ነገር አይደለም። ያ አልኮል ጠጅም ሆነ ጠላ በዛ ጊዜ I don't even know ለምን ጠላ እንደተባለ or something በዛ ጊዜ ይኑር አይኑርም አይታወቅም ግን the point is አልኮሆል ቢሆንም አልኮል ጠጥተን አለመስከር እንችላለን እና ግዴታ ጠጡ ምናምን like it doesn't mean they're drunk they can just drink it እሺ ኦኬ I'm done አጠራጣሪዎች ወገን ይልን ይግባባ ሐሳብሽ ሐሳብሽ ምንድነው? አልኮል መጠጣት አልተከለከለም በእኛ የተከለከለው መስከር ነው አይደለ ሐሳብሽ? አጠራቀሽ አዎ በይ ነው አዎ can you hear me እሺ የተፈቀደው ስንት ብርጭቆ ነው? it's not mentioned as long as you're not drunk you're allowed to drink ላ እንደዛ አይደለም የተፈቀደበት መጠን አለ ሁለት ብርጭቆ የተፈቀደው in the bible ከሁለት ብርጭቆ ያ በክርስቲያን አስተምሮ እንደዛ ሁለት የተፈቀደው ሁለት ብርጭቆ አስተምሮ ሳይሆን in the bible like እኔ ያየሁት ያለው verse አለ and I think ስለ አልኮሆል ስለ ፍቃዱ የሚያወራ that's the only verse ከዛ ውጪ አይቻላቅም ሌላ verse እዛ verse ላይ አይልም እዛ ነው even መጽሐፍ ቅዱስ ላይ ስከሩ የሚል ቨርስም አለ አክቹአሊ ስከሩ ጠጡና ስከሩ የሚል ቨርስም አለ። ወደሱ ከመሄዳችን በፊት ግን በኦርቶዶክስ ተዋህዶ ቤተክርስቲያን መጠጣት የሚፈቀደው ያሳይሽ ሁለት ብርጭቆ ነው። ከሁለት ብርጭቆ በላይ አልኮል አይጠጣም በክርስትና ሁለት ብርጭቆ ትጠጫለሽ። ይሄ ትልቅ ብርጭቆ ነው። አይ ቲንክ ይሄ ብቻ ራሱ ያሰክራል። እሺ ተመልከቺ ሃይማኖተ አበው የአባቶች ቤተክርስቲያን አባት ነው መጽሐፍ ነው። እንዴት አገራሳች ቆይ ካሜራውን ላንሳና ላሳይሽ። እንደዚህ ይላል አንተ ከአንድ አትለፍ ቢበዛ ሁለት ይሁን ይላል። አስካሪ መጠጥ ስትጠጣ ሁለት ብርጭቆ ጠጣ ይላል። ከሁለት ብርጭቆ በላይ አይለፍ እያለ ያዛል። ስለዚህ በክርስትና የሚፈቀደው ሁለት ብርጭቆ መጠጣት ነው። ግን ወደ ስላሴ ስንመጣ ስላሴዎች የጠጡት ሁለት ብርጭቆ ብቻ አይደለም። ስላሴዎች እስኪጠግቡ ነው። ያ አይ ቲንክ አንቺ ብቻ ነው ከስር ኮሜንትም ይታየኛል። እኔ ምልክት ደግሞ የለም አንቺ ግን ምልክት አለ። ሶ አሁን ወደ በክርስትና የተፈቀደ ሁለት ላይ ተቋርጦ ነበረ ከስራ አይሰማቸውም። አሁን ቆይ ሲስተካከል ታወራለች። እስከዛ የሚታርቂ አሁን በክርስትና ሁለት ብርጭቆ የሚፈቀደው ግን እግዚአብሔር ደግሞ የጠጣው ሁለት ብርጭቆ ሳይሆን እስኪጠግብ ነው የጠጣው። እግዚአብሔር እስኪጠግብ ጠላና ጠጅ ማለት ኢቭን ደግሞ ጠላ ብቻ አይደለም ጠጅም አለ። ሁለት ነገራቸው የተዋሃዱት። ሶ ለምንድን ነው እግዚአብሔር አስካሪ መጠጥ ደባልቆ የጠጣው? አሁን ጠላ ቢሆን እኮ ችግር የለውም። ጠላ ሁለት ብርጭቆ ወይን ሁለት ብርጭቆ በአጠቃላይ አራት ብርጭቆ ሆነ ማለት ነው። ለዛ ነው መጽሐፉ ተመከች ምን ይላል? አንዴ ምን ይላል?
ያው እዛ ላይ ሳራ አቀረበች ነው የሚለው አይደል? አቀረበችለት ይላል ይጠግቡ ድረስ በሉ ነው የሚለው እኮ። የትኛውን ይደባልቁ አይደባልቁ ኢትስ ኖት ክላሪፋይድ። ሳራ አቀረበች። ለእኔ የቀረበልኝን ሁሉ አልጠጣም። ጠጅም ጠላም ከቀረበ አንዱ መርጬ ነው የምጠጣው። እነሱ ደግሞ ሁሉ ምን እንደሚለዛ በዚያ ማዕዱን በገበታ ሰርቶ ወይኑን በማድጋ ቀድቶ አቀረበላቸው። እስኪ ጠግቦ ድረስ ጠጡ ይላል። ወይኑን በማደጋ ቀድቶ it's only wine then it's not even ጠጅ ወይ ጠላም አይደለም ወይን ነው ማለት ነው። can I see that verse? ያው ጠጅም አለ ጠላና ጠጃ አላየሽም ማለት አዘጋጂ ነው። excuse me አዘጋጂ ነው ያላት። ስለዚህ አልቁምሽ አልጠጡም ጠላና ጠጅ ማለት ያሳየኸኝ እዛ ላይ ወይኑን ነው ጠጡ የሚለው። can we go back to that verse? ልቀበልሽ ያው ተመልሻለሁ ልቀበልሽ። ስለዚህ እግዚአብሔር አምላክ እስከሚጠግብ ድረስ ጠላ ጠጥቷል ማለት ነው። it actually says wine እና ማለት ነው you know it's he's a god so limitation የለውም his power he does not have to be drunk ግን እንግዳ ተቀበሉ ስለሚባል እንደ እንግዳነታቸው ስላሴዎች አብርሃምን ለማስደሰት they did በሉ ጠጡ። ከዛ አብርሃም ለ3 ቀን ተርቧል ነበረ እንግዳ እየጠበቀ። ስለዚህ እሱን ለማስደሰት በሉ ጠጡ። ከዛ በኋላ ተሰወሩ excuse me ከዛ ተሰወሩ ይላል። ስለዚህ ይሄ የማስወጣቱንም or something clarification እዛ ላይ የለም። ግን የአልኮሆሉንም አሁን ቀላቀሉ ማለት ነው። አንደኛ እንግዲህ from my point of view it means they only had wine and wine ደግሞ specifically it's mentioned in the Bible so ለኛ ለኦርቶዶክሶች is not sorry ያልገባኝ ነገር በሃዲ ጋር የምታወሪው አምላክ ነው አይደል? አምላክ ጠጥቶ ነው ያልሽኛለሽ እኮ አንዴ ግን ለጆሮ የከበደኝ ነው። የኛ አምላክ እኮ በአካል ተገልጾልናል። ለኛ it's not a problem በአካል መጥቶ ኢየሱስ ሆኖልን የለ እንዴ? እና ስላሴዎች ሲገለጹለት በአካል ነው የተገለጹለት፣ ሰው ሆኖ ነው የተገለጹት። እንግዲህ በእናንተ ሪሊጅን I don't know በእኛ ግን ይገለጹልናል ስላሴዎች። ስለዚህ ኖርማል ነው ለኛ። በአካል ተገለጹ፣ ለአብርሃምን ለማስደሰት ተገለጹለት ስላሴዎች። በአካል በስጋ ነው የተገለጹለት እንጂ እንደ አምላክነታቸው አይደለም የመጡ። እንደውም የሶስትነታቸውን ለማሳየት አዝሏቸው ሲገባ አንዱ ሲገባ anyways I don't want to go out of the point sorry about that but yeah that's all I have to say እሺ ዋናው በቃ በዚህም ገባ በዚህም ሄደ በዚህም ወረደ በአማርኛም በእንግሊዘኛም ሆነ ዋናው እስከሚጠግቡ ድረስ ወጥተዋል በልተዋል። በቃ አመሰግናለሁ። ይሄን ነው ፖይንቱ። yeah that's very normal ለኛ ለኦርቶዶክሶች ኖርማል ነገር ነው ይሄ። እሺ አንድ የመተኛ ደግሞ ፍቅር ላውራት እስኪ። ፍቅር ሰላም ብያለሁ። ዛሬ ፍቅር አራተኛ ኢምራን ቆይ አንድ አፍታ አንድ ጥያቄ ልጠይቃት። የማርያም ስካንዲቪያን ካንትሪ ነው የምትኖሪው? ስካንዲኔቪያን ኖ ኦኬ። ለምሳሌ ኢየሱስ ክርስቶስ እኮ በኢየሱስ ሳይሆን አጠቃላይ እግዚአብሔር በዚህ ጊዜ ቢወርድ አንዳንድ ሀገር ላይ ሊታገድ ይችላል ማለት ነው። ኖርማሊ መጠጥን የሚያግዱ ሀገራቶች አሉና ላይክ እንደዛ ነው ማለት ነው። you know that's not the point ሊታገድ ይችላል ስለነሱ ህግ I don't care መጽሐፍ ቅዱስ ላይ የተባለው ነው። አይ ማለት ሊታገድ ይችላል ነው ማለት ጥሩ ነገር ስላልሆነ ሊታገድ ይችላል። እዚህ መግባታችን ነው ማለት ነው። ስለዚህ ለኛ ችግር የለውም። ገድለውታልማ ተሰቃይቷል። ኢብራን ሰማ አይደለም መታገድ አንተን ተገለዋልም ጭምር። ግን አንድ ነገር ብቻ አስቀምጬ ይላል ኢየሱስ ሞቶልናል ብለና እንዴ ምናምነው ሶሪ ቆይ ችግር የለውም እዛ ጋር ይመጣበታል። አንድ ነገር ብቻ ላስቀምጥ ያ ጀማ እዚህ ጋር የምታዳምጡ ከ4.2 ሰዎች አላችሁ። ከእናንተ መካከል ክርስቲያኖች አላችሁ። ክርስቲያኖች በንጹህ ልቦና እንድታዳምጡ የምፈልገው በእኛ አስተምህሮ ላይ መጠጥን መቅረብን አምላካችን አላህ Subhanahu Wa Ta'ala ይከለክላል። ምክንያቱም ምንድነው መጠጥ የጠጣ ሰው የሚደፍረው መጠጥ የጠጣ ሰው ነው። ሀገር የሚያጠፋው መጠጥ የጠጣ ሰው ነው። በየትቦ ሲንገዳገድ የምታገኙት በየትቦ ወድቆ የምታዩት መጠጥ የሚጠጣ ሰው ነው። አላህ ያንን ነገር ከልክሏል። እናንተ ጋር ግን እየተባለ ያለው እንደምትሰሙት በመጽሐፍም እንደተጠቀሰው ያ ነገር የተፈቀደ ነው። እንደውም
እስኪጠግቡ ድረስ ጠጥተዋል። አይ ጠጣ እንጂ አትስከር ነው ማለትም ዝም ላይክ ምንድነው የሆነ በቃ ዝሙት ስራ አትውለድ ወይ አይነት ላይክ እንደዚህ አይነት ነገር ምናልባት ከባድ ሊሆን ይችላል ምሳሌ። ስለዚህ እስቲ ዋይዝ ሁኑና ምረጡ። የትኛው ነው ድህነትን መጠጥን የሚያስጠጣ ሃይማኖት ነው ድህነትን የሚያሰጣችሁ ወይ ደግሞ መጠጥን የማያስጠጣ ሃይማኖት ነው ድህነትን የሚያሰጣችሁ? እስቲ ቀላል ጥያቄ ልጠይቅ። ለምሳሌ ኢምራን ይህን ጥያቄ መልሰልኝ። ሰይጣን መጠጥ መጠጣታችን ነው አለመጠጣታችን ነው የሚደግፈው ስታስበው? መጠጣታችን ነው። መጠጣትህን ነው የሚደግፈው። ምክንያቱም መጠጥ ከጠጣ እንደፈለግ ያጦዝብሃል፣ ይጫወትብሃል። ስለዚህ የኛ ሃይማኖት ወላ ተተቢዑ ኹጡዋት ሸይጣን ስለሆነ ያንን ያጠፈዋል በሚገርም ሁኔታ ማለት ነው። በተቃራኒው ደግሞ መጠጥን መጠጣት ፏ ያደርጋል ማለት ነው። ይሄ አሳሳቢ ነው። ኢምራን ቸኮሌቱን ወደዛ አድርገው። እሺ ቀጥል። ቀና ትላለህ። እሺ ኸይር ፍቅር ሰላም ብያለሁ። ፍቅር ይሰማል? እንዴት ነሽ? አለ እግዚአብሔር ይመስገን። ኧረ ማሻአላህ ዛሬ ሰከን ብለሻል። ነው ማለት ያኔ እያየው ነው መጽሐፍ ቅዱስ ሁሉ ነገር ትርጉም የሌላ ነገር ስለሆነ ዝም ብዬ በቃ ምንም ነገር አይመስልኝም። የጠየቅክ ነገርም የምትጠይቀውን ምናምንም በቃ አይገባኝም። ስለዚህ አይ ማሻአላህ ማሻአላህ ጀማ ፍቅር ዛሬ እኛ ቤት አራተኛ ቀን ነው። እኛ መከታተል ከጀመረች በየቀኑ ትከታተላለች እና ትናንትና በጣም እየሰደበችን ነበረ። ዛሬ ግን አልሐምዱሊላህ ረጋ ብላለች። ደስ ይላል በጣም በእውነቱ ይደነቃል። በእውነቱ በጣም ይደነቃል። ፍቅር ዛሬ ጥያቄ ነበረኝ። ኖ እኔ ረጋ ያልኩት ለምንድን ነው ስለሆነ ታውቃለህ? ወይም አንተ ደህና ነገር አግኝቻ አይደለም ማለት ይሄ ሁሉ ውሸት ነው። የመጽሐፍ ቅዱስም አይደለም ዝም ብሎ የተጻፈ ያኔ አይቼ በቃ የትናንትና ጥያቄ መልሳው ነው የጠየቅኩት። ከመጀመሪያውን ጀምር። እሺ ቆይ ከመጀመሪያውን ጀምርና ኢየሱስ በህይወቱ ወይን ጠጅ ጠጥቶ ያውቃል? አምላክ ወይን ጠጅ ጠጥቶ ያውቃል? ወይን ጠጅ ይጠጣል፣ እንጀራ ይበላል፣ የፈለገ ነገር አደርጋል። ለእኛ ሲምፕል ነው፣ ለክርስቶስ ሲምፕል ነው። ይሄ ይጠጣል፣ ይበላል። ሰው ነው መጣ እኮ። ሃሌሉያ ሃሌሉያ። ስለዚህ ኢየሱስ እስከሚጠጣ ይጠጣ ነበር ማለት ነው። እስከሚሰክር ድረስ ይጠጣል። ሹ ሙሽክላ ሙሽክል የኛ የጀማ ጆሮዬ ነው አቡኪ የክርስቲያን ነገር ሲምፕል ነው። ሲምፕል ታውቃለህ። በቃ ምንም ነገር አይቆጥርንም እኛ። ቆይ ይምሩ አንድ ጥያቄ ልጠይቅ። ምናልባት ጥያቄው ያው ትምህርት ሜዳ ላይ ስለሆንን ነው። ምናልባት ዲስሪስፔክት ምናምን መስሎሽ ከሆነ በሌላ ሰው ምሳሌ አድርጊ ልጠይቅሽማ። ፍቅር እንዴት ነሽ? በመጀመሪያ አንድ ጥያቄ እንግዲህ አድምጡ ይሄንን ጥያቄ። ሰላም ነው ፍቅር? ኦኬ። ለምሳሌ አንዲት ሴት ልጅ አለቻትና ለልጇ ስትል በሴተኛ አዳሪነት ተዳድራ እሷን ብር ታበላታለች። ይሄ ነገር አግባብ ነው ታያለሽ? ለልጇ ብላ ነው ባይዘው ፈልጋ ምናምን አይደለም፣ ለልጇ ብላ ነው። ሴተኛ አዳሪ ሆና የዝሙተች ብር ታመጣለች። አግባብ ነው ታያለሽ? ይሄ ምሳሌ አታርጉ። ይሄ ተራ ነገር እግዚአብሔር ለኛ ብሎ ቆይ አግባብ ነው ታያለሽ ወይ ነው? አንዴ አግባብ ነው ታያለሽ ወይ? ቆይ አግባብ ነው ፍቅር? አይደለም አግባብ አይደለም። ኦኬ እሺ፣ በጣም ጥሩ። እሺ ለምሳሌ እሺ አንድ አባትስ ለልጁ ሲል መጠጥ እየጠጣው እየሰከርኩኝ ነው ብር ማመጣው ቢል አግባብ ነው ብለሽ ታምኛለሽ? እና እንዴት ነው ዓለማትን የፈጠረው አምላክ ለኛ ሲል መጠጥ ጠጥቶ ተራ ሰው የሚሰክርበትን መጠጥ ጠጥቷል ስትይ እንዴት እንደዚህ አይከነክንሽ? እንዴት አይደለም ሰው ሆኖ መጣ እኮ አይደል? ለኔ ሲል መጠጥ ጠጣል። እኔ ያደማኛል። አሁን ይሄ ንግግርሽ ይሄ ለኔ ያደማኛል። ምክንያቱም ምን እያልሽ ነው የምረዳው? አንዲት ሴት ልክ በእናቷ ምሳሌ ሄጄ ላይክ ዘሙታ የምታመጣውን ብር ታምጣ ለልጇ ስትል ነው። በጣም ጥሩ እንደማለት ነው። አይተሻል? አምላክ ለኛ ሲል እንዴት መጠጥ ጠጣት ያለሽ? ምን ሆኖ ነው? ለምን ነው መጠጥ የሚጠጣው? ይሄ እኮ አምላክ አይደለም በምንም ተአምር። እንደውም አንተ አምላክ አይደለም ነው ልትዩ የሚገባው። ለአንቺ ሲል እንዴት ነው መጠጥ የሚጠጣው?
ማነሽና ነው አንቺ ለአንቺ ሲል መጠጥ የሚጠጣው እሱ? ወይ የስካር መጠጥ፣ ይሄ ዝም ብሎ መጠጥ ሳይሆን የስካር መጠጥ ማለት ነው። ይሄ አያስኬድም። ሆኖ መጣ ይሄ ነገር አጥቷል፣ በልቷል፣ ተከስሷል። በቃ ችግር የለም ይብላ። ጠላን የጠጣው ምን ፈልጋችሁ? ለእኛ ጠላን ወይ የጠጣው ፍቅር ጠላን የጠጣው ይኸውልህ፣ ጠላ፣ ጠጅ፣ ውሃ ሁሉንም ያለው ነገር ምን ታመጣለህ? የእኛ ክርስቶስ ሲምብል ነው ይሄ ነገር። እስቲ ምን እናደርጋለን? አሁን እኮ አይምሯችሁ እኮ እንትን ስላለ እኮ ነው። አይምሯችሁ እኮ ስለተሰራ ነው። አይምሮ ስለተሰራ ነው። ለምሳሌ 100 ሰው የገደለ ሰው ማለት ነው 101ኛ ሰው መግደል ቀላል ነው ለሱ። አሁን አንቺም አምላክን አንዴ 3 አደረግሽ፣ ሰው አስገረብሽው 5000 ምናምን ጊዜ። ስለዚህ ያን ሁሉ ነገር ከሰራሽ በኋላ መጠጥ ጥጧል። እውነትም ሲምፕል ነው። እኛ ራሱ ይሄንን ጥያቄ መጠየቃችን ይምራል። ጥያቄ ቀረኝ። እንዴት አምላክ ሰከረ ትላለህ ክርስቲያኖች ጋር? ይሄ ነገር ለኛ ሲምፕል ነው እያለች ነው ይምራል አለ። በቃ ሲምፕል ነው ለኔ እያለች ነው። እስቲ ወደውና ፍቅሪ አምላክ ለአንቺ ሲል ብላ መጽሐፍ ቅዱስ እናውጣ። ማን ነው ይሄ? ከሱ በፊት ፍቅሪ አትደውሉ በእናታችሁ። ሲናደዱ እኮ የሚደውሉ ሲናደዱ ይደውሉና ያስወጡሻል እኮ አንቺን ለማስወጣት ፈልገው። አይቻት ተንኳች የክርስቲያን ተንኳች አይቻ አይደለ እንዳታወሪ ይደውሉብሻል። ገብቼ መቼ ሙስሊም አይሆንም። አትደውሉ በፈጠራችሁ። አንዴ ብቻ ትንሽ ወርዳለሁ። ስሚኝማ